ኢማም الذهبي رحمه الله الكبائر من كتاب አላቸው ከሰባ በላይ ታላላቅ ወንጀልን ነው የሚጠቅሱት ከማስረጃ ጋር ሰባቱ ወይ ቅድሚያ የሚሰጣቸው ከሆነ ነው ወይ ደግሞ በሌላ ሐዲስ ይመጡና የአላህ መልእክተኛ ثلاث من كن فيه وجد بهن حلاوة الإيمان ሶስት ነገሮች በሱ የተገኙበት ሰው የኢማንን ጥፍጥና አገኘ ይላል ግን የኢማን ጥፍጥና የሚገኘው በስንት ነገራት ነው ካልን በሶስት ብለን እንገድበው ከዛ ውስጥ ሶስቱ ተጠቅሷል እንጂ በዚህ ሐዲስ ላይ በሌላ ቦታ እዚህ ሶስት ውስጥ ያልተካተቱ ለብቻው ግን የኢማን ጥፍጥና ያስገኛል ተብሎ የተነገራል ذاق طعم الإيمان من رضي بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا قل صوصت يتبالا مستدن يعني تذكسر سلازي قطر بميقلصበት ጊዜ ገደብን ለማመልከት አይመጣም እዚህ ጋር أعطيت خمسا አምስት ነገር ተሰጠኝ ሲሉ አምስት ነገር ተሰጥቷቸዋል ብቻ ማለትም ግን አያሳይም ለም يعطه أحد قبلي كان يبفيت لنبروت لما يالتسطى من دلناቸው አንድ ኑሲርቱ ከጌታዬ ዘንድ ተረዳሁኝ አሉ بالرعب በሽብርና በፍርሃት በመጣን ጠላት ላይ مسيرة شهر የአንዶር መንገድ በሚያስኬድ ላይ ዲን እስላምንና ተከታዮቹን ለማጥፋት ወይ ለማጥፋት የመጣ ሰራዊት ካለ በሙስሊሞቹ በኩል ያለው ደግሞ ይሄን ወሬ ሰምቶ ከተዘጋጀ ያን ጠላት ለመመከትና ለማጥቃት ራሱን ካዘጋጀ ጠላትኛን ከማግኘቱ ገና ከአንድ ወር መንገድ በፊት በልቡ ምን ይጀምራል ፍርሃት መራድ ይጀምራል አላህ የበላይነትን በአማኞች ልቦና ከቶ በካህዲያን ልብ ላይ ፍርሃትና ሽብርን ይጥልባቸዋል በዚህ መልኩ ጌታዬ እኔ ነው ረዳኛል ተግባባ አሸባሪነትን ሳይሆን በጠላት ልብ ውስጥ ሽብር እንዲገባ በማድረግ ምክንያቱም ሙእሚኖች ሁሌም የሐቅ ሰዎች ናቸው በሌላው አካል ላይ ሳይደርሱባቸው አይደርሱም በራሳቸው ላይ እንዲደረስባቸው እንዲገፈሩም አይፈቅዱም ነገር ግን ይሄንን ለሚያደርግ አካል መልስ መስጠት ግድ በሆነበትና በተዘጋጀንበት ወቅት ለአላህ ብለን የምንታገል ከሆነ የዛ የኢማናችን ውጤት እኛና ጠላት እስክንገናኝ ወር መንገድ ያስኬዳል እንኳን በተባለው ቦታ ላይ ጠላት ይዛኔ ገና ልቡ መራድ መፍራት ይጀምራል ዛሬ ግን በተቃራኒ እነሱ የበላይ ሆነው ገና ምንም እርምጃ ሳይጀምሩ እንዲህ ያረጉ ነው ብለን እኛ ከፈራ ቃል የተገባልን የኢማንን ባህሪ ስላላሟላን እንጂ